የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን አታውቁም? ስማቸው ምንድን ነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድን ነው? ሰይጣን እኮ አይደል? ቀይ ሰይጣኖች አይደል የሚባሉ? አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድን ነው? ፎሬቨር ዴቪልስ ነን፣ ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ ሁን፣ አሜሪካ፣ ለንደን፣ ማንቸስተር ከተማ ሁን፣ የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት። ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል፣ ክንፉ ከፍ ያለ ምናምን ነገር። እስኪ ድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው? ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወደ 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ወረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። 3ቱም የጣዖት ስሞች ናቸው፣ የግሪክ ጣዖት ስሞች ናቸው። 3ቱም በታች ያሉት ስሞች አውቃለሁ። ይህም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም፣ የኖርንበት ነገር ነው። እና ወገን ነቃ ማለቱ አይበጅም እንዴ? አሁንስ ገባችሁ? እንግዲህ ነቃ እንበል። ጊዜው ደርሷል። ያው 8ኛ ሺህ ነው። አዎ